ከአሊ ኤክስፕረስ የተለያዩ እቃዎችን ወደ ሀገር ውስጥ በማስገባት ለራሳችሁም ይሁን ለጓደኞቻችሁ እንዲሁም ደግሞ ለንግድ በማትረፍ ከቻይና የተለያዩ እቃዎችን አሊ ኤክስፕረስ አፕሊኬሽንም በመጠቀም እንዲሁም ከዌብሳይትም ይሁን አዘን በቀላሉ ወደ አለንበት ቦታ እንዲመጣ እንደምትመለከቷቸው እቃዎችን አይነት ወደ ሀገራችን አስመጥተን ትርፋማ የምንሆንበትን መንገድ አሳያችኋለሁ። እናንተ በቀላሉ መከታተልና ስራችሁን በቀላሉ ከሰራችሁ አትራፊ ትሆናላችሁ። ከፖስታ ቤት እቃችሁን ተቀብላችሁ ትሄዳላችሁ ማለት ነው። ከመጀመሪያው ካዘዝን ጀምረን እስከ መጨረሻው እስከምንቀበል ድረስ አብራችሁን ትሆኑ ዘንድ መከታተል መቻል አለባችሁ። በመጀመሪያ ሰብስክራይብ፣ ላይክ፣ ሼር አድርጎ በመጀመሪያ ወደ ስልካችን ከገባን በኋላ ፕሌይ ስቶር ላይ አሊ ኤክስፕረስ የሚለውን አፕሊኬሽን በቀላሉ ኢንስቴል እናደርጋለን ማለት ነው። በቀላሉ ስለሚገኝ የማታገኙት ከሆነ ወይም ደግሞ አይፎን ስልክ የምትጠቀሙ ከሆነ አፕኬ በመጠቀም ትችላላችሁ ማለት ነው። ስለዚህ ካዘዝን በኋላ አገር እንድንመርጥ ያዘናል ማለት ነው። አገር ካልመረጥ ምንም አይነት አድሬሳችንን ማወቅ ስለማንችል በትክክል መምረጥ እንችላለን ማለት ነው። ይሄ ኢትዮጵያ እንለዋለን። ኢትዮጵያ ውስጥ ስለሆነ ከዛ ኢሜል ያስመርጠኛል ሬጂስተር ስለማደርግ። ከዛ በኋላ አድሬሶች እነዚህ ናቸው ዋናዎቹ ነገር። ስልካችንን በትክክል መሙላት አለብን። እንዲሁ ደግሞ አድሬሳችን አዲስ አበባ ካላችሁ አዲስ አበባ ኢትዮጵያ ብላችሁ መሙላት ትችላላችሁ በቀላሉ ማለት ነው። ስለዚህ እነዚህ ነገሮች በትኩረት መሙላት ያስፈልገናል ማለት ነው። አሁንም ስቴት ፕሮቪንስ የሚሉትን አዲስ አበባ ማለት ትችላላችሁ። ሲቲ አዲስ አበባ ችግር የለውም። ዚፕ ኮድ ካላችሁ 1000 ማለት ትችላላችሁ። ከዛ በኋላ መጨረሻ ላይ ሴቭ ማድረግ አለባችሁ። እነዚህን አድሬሶች በትክክል ካልሞላችሁ የገዛነውን እቃ ወደኛ ሊደርስ አይችልም ማለት ነው። ኪሳራ ውስጥ ነው የምንገባው ማለት ነው፣ የገዛነው ማለት ነው። ስለዚህ በትክክል ከመጀመሪያው እስከ መጨረሻው ካያችሁ ተጠቃሚ ትሆናላችሁ ማለት ነው። ቪዲዮውን ካልጨረሳችሁት ምንም ጥቅም አታገኙበትም ማለት ነው። ስለዚህ ይሄ የሥራ ፈጠራ እንደው እናንተ ተከታተሉ። ስለዚህ አሁን ሬጂስተር አድርጌያለሁ ማለት ነው። ስለዚህ ከአካውንት ከታች ያለችዋን ነካለው ወደ ሴቲንግ ይወስደኛል ማለት ነው። አካውንት ላይ ስትገቡ የተለያዩ ነገሮችን ታገኛላችሁ። ታውቃላችሁ ማለት የሚያስፈልጉትን ነገሮች ያዘዛችሁት እቃ እንዲሁም ደግሞ ልታዙ ሽፕድ የሆኑ ኦልሬዲ ወደኛ የደረሱ ማለት ነው። ሪተርን ሪፈንድ እቃዎቹን በተሰጥ ገዝታችሁ ከሆነ ማስመለስ እንደምትችሉ ሪቪው ማድረግ ይችላል። አሁን እነዚህ የምትመለከቷቸው እቃዎች ከኔ እጅ ከደረሱ በኋላ ነው። ዋጋቸው ዝርዝር ሁሉ ተቀምጧል። እንደምትመለከቱ ሰልፊ ስቲክ፣ ሰዓት እንዲሁም ደግሞ ባግ አለ፣ የተለያዩ ነገሮች አሉ። እነዚህ ስለዚህ ስገዛና እንዴት ከመጀመሪያው እስከ መጨረሻው ድረስ መከታተል አለባችሁ። ቶፒያ አለ። በመጀመሪያ ስትገዙ ያው ዌልካም ዲል አለ፣ ቅናሽ አለው። የምትገዙትን እቃ አሪፍ የሆነ በቅናሽ ይሰጣችኋል ማለት ነው። ስለዚህ እነዚህንና ሌሎችን በትክክል ከተጠቀማችሁ አትራፊ ትሆናላችሁ ማለት ነው። ይሄ የሥራ ፈጠራ ነው። ቤቱ ናችሁ ነው የምትሰሩት። እቃዎቹን ደግሞ እንደምትመለከቱት እናንተ እንደምትፈልጓቸው አይነት ኮምፒውተር አለ፣ የቢሮ እቃዎችም አሉ፣ የቤት አለ፣ እንዲሁም ደግሞ ፖርሳዎች አሉ። በቃ ምን ልበላችሁ ሆም የቤት እቃዎች እንዲሁም ደግሞ ጌጣጌጥ፣ ስልኮች፣ በጣም ብዙ ኤሌክትሮኒክሶች፣ ስልክ፣ ቴሌቪዥን፣ ኢንኩሪስ፣ ላንጉዌጅስ፣ ውሜንስ ክሎዚንግ፣ የሴቶች ጫማ፣ ልብስ አለ፣ ስፖርት፣ በቃ የተለያዩ ምንም መዘርዘር የሌለውን መተው ይሻላል። እዚህ ላይ ጥንቃቄ የሚያስፈልገን ወደ ሀገር ውስጥ ስታዙ ጥንቃቄ ማድረግ ያለባችሁ ወደ ሀገር ውስጥ ምዘብ ከግብር ነፃ ወይም ደግሞ ወደ ሀገር ውስጥ ሲገባ ታክስ ስላለው እነሱን እያያችሁ ፍሪ ሺፒንግ መሆናቸውን ቸክ እያደረጋችሁ ብታስመጡ፣ በተለይ ቀለል ያሉ ነገር ኤሌክትሮኒክስ የሆኑ እቃዎችን ብታስመጡ የተሻለ ነው። አንዳንድ እቃዎች ተይዘው በትንሽ ብር ገዝታችሁ ግን ወደ ከመጣላችሁ ፖስታ ቤት ከኋላው በጉምሩክ ስለሚያዝ ከመግዛታችሁ በፊት እቃዎችን መድረሳቸውን ወደ እናንተ እዛው ላይ ማየት ስለምትችሉ ሪቪው ላይ ያያችሁ እቃዎችን መግዛት ትችላላችሁ ማለት ነው። አሁን ለምሳሌ ላፕቶፕ እንዲሁም ደግሞ ሌላ ከበድ ያሉ ነገሮችን ከመግዛት አሁን የእጅ ሰዓት አሉ፣ ኤሌክትሮኒክስ፣ የተለያዩ ሰልፍ ስቲክ፣ በቃ የሆነ ጥቃቅን ነገሮች ግን ጠቃሚ የሆኑና ለስጦታ የሚሆኑ ብዙ እቃዎች አሉ። አሁን ለምሳሌ ይሄ የሚያምር ሰልፍ ስቲክ አለ። ፍሪ ሺፒንግ መሆኑን ቸክ ታደርጋላችሁ። እቃውን ጥራቱን እዚህ ከመግዛታችሁ በፊት ምን አይነት እቃ ነው የሚለውን ነገር እንደምትመለከቱ በቪዲዮ ታያላችሁ። እዛ በኋላ የሰዎችን ኮሜንት ሁሉ ሪቪው ሁሉ ማየት ያስፈልጋችኋል። ዋጋውን ከመግዛታችሁ በፊት ጥንቃቄ እንደሚያስፈልጋችሁ
ኪሳራ ውስጥ እንዳትገቡ ማለት ነው። በትክክል የምትፈልጉትን እቃ ፍሪ ሺፒንግ ነው ማለት ወይም ደግሞ ከታክስ ነፃ ነው ወይስ አይደለም የሚለውን ነገር ማዘዝ ትችላላችሁ። ስለዚህ አሁን እኔ የሚፈልገው ይህንን ሰልፍ ስቲክ ከሆነ የኳንቲቲዎችን አሉ ዋጋቸው እንዲሁም ደግሞ ኳሊቲያቸውም አለ። እንደምትመለው ፔመንት ሜተድ አለ። ይህ ፔመንት ሜተድ በኋላ አሳያችኋለሁ። ማለት ካርድ ማስተር ካርድ ሊኖራችሁ እንደሚገባ እዚህ በፊት የሰራሁት ቪዲዮ ዲስክሪፕሽን ላይ ያስቀምጥላችኋለሁ እንዴት እንደሚሰራ ማለት ነው። አሁን እንደምትመለከቱት ይሄ ፔመንት ይጠይቃል። ፔመንት ከጠየቃችሁ ከዛ በኋላ አድ ብላችሁ የማስተር ካርድ እንደምትመለከቱት ማስተር ካርዱና ስማችሁን ደግሞ ኤክስፓየርድ የሚያደርግበትን ሲቪቪ የሚሉትን ነገሮች በትክክል መሙላት አለባችሁ ማለት ነው። ስለዚህ ዶላር ከአካውንታችሁ ወይም ደግሞ ከማስተር ካርድ መኖሩን ቸክ ካደረጋችሁ በኋላ እነዚህ ነገሮች አድ ብላችሁ ካርዱ አድ ከሆነ በኋላ አውቶማቲካሊ እቃው ስትገዙ ስትሉ ቸክ ያደርጋል ማለት ነው። ሴቭ ኤንድ ኮንፊርም ትሉታላችሁ በመጨረሻ ላይ። እኔ ለሴኩሪቲ ሲባል ነው ዝም ብዬ ያላስቀመጥኩት ስራ ስለምሰራበት እና ኦልሬዲ አስቀምጨዋለሁ ለማለት ፈልጌ ነው። ስለዚህ እንደምትመለከቱት ፔመንት ሜተዱ ማስተር ካርድ ነው የኔ እና ዋጋቸውን ሁሉ በዝርዝር አስቀምጦልኛል ማለት ነው። እስከ ታክሳቸው ታክስ አለው በቶታሊ $81 ይላል። ስለዚህ አሁን እኔ ይህንን እቃ ፔይ ነው ለዋለሁ። አድ ቱ ካርት ካላችሁ 3 እና 1 እና 2 እና 3 በላይ ማቴሪያሎችን ከገዛችሁ አድ ቱ ካርት እያላችሁ ቶታሊ ባንድ ላይ ደምሮ ምን ያህል እንደሆነ ዋጋውን እዛው ላይ ይነግራችኋል። መግዛት ትችላላችሁ ማለት ነው። የምትፈልጓቸው በመግዛታችሁ በፊት አድ ቱ ካርት ብትሏቸው ችግር የለውም። አዛ ውጭ ደግሞ እዛው ላይ እያንዳንዱን ማቴሪያል አድ ብለ ካላችሁ በኋላ ወይም ደግሞ ፔይ ነው ባይ የሚሉት ነገሮች ይመጡላችሁ ማለት ነው። አሁን ስለዚህ እኔ የሴኩሪቲ ካሜራስ ዋየርለሶችንም ሰርች አድርጌ ፍሪ ሺፒንግ ናቸው ወይስ አይደለም የሚሉትን እቃዎችን በትክክል መጠቀም መቻል አለባችሁ ማለት ነው። ስለዚህ ሰርች አድርጋችሁ ከመግዛታችሁ በፊት ኪሳራ ውስጥ እንዳትገቡ። እኔ የምትገዟቸው እቃዎች ደግሞ የሚገርመው ነገር ለየት ባለ በቃ ከፍተኛ የሆነ ዲስካውንት 2 እና 3 እጥፍ ይሆናሉ ማለት ነው። እቃዎቹን እኔ እየተጠቀምኳቸው ነው፣ አሪፍ ናቸው። ኤክስፔክት እንደጠበቅኩት ነው ያገኘኋቸው ማለት ነው። ስለዚህ በትክክል የምትፈልጓቸውን እቃ ሰርች አድርጋችሁ ማስመጣት ትችላላችሁ ማለት ነው። ዋጋቸውን ዝርዝር እንደምትመለከቱ አሁን $20 ብትገዙ $40 የሚሆነውን እቃ ነው ሀገር ውስጥ ላይ የመጡትን ሱቅ ላይ ሄዳችሁ ብትጠይቁ በጣም የ3 እጥፍ ዋጋ ነው የሚጨመርባችሁ ማለት ነው። ስለዚህ እነዚህን እቃዎች በትክክል መርጣችሁ ለእናንተም ይሁን ለሌሎችም ስጦታም ይሁን መርጣችሁ ገዝታችሁ ከማክሲመም እስከ 20 ቀን ወይም ደግሞ ወር ነው ቢፈጀው ወደ እናንተ ከእጃችሁ ይደርሳል ማለት ነው። ፖስታ ቤት ሂዳችሁ ማለት ነው። ስለዚህ እንዴት እንደሆነ ይህንን የምትመርጡበትን መንገድ የማሳያችሁ ምን አይነት ማቴሪያሎች አሉ አሊኤክስፕረስ ላይ ለኛ የሚያቀርብልን ብዙ ነገሮች አሉ። እንደምትመለከቱት ታች ላይ ሪቪው አለ ስታራቸው የሰዎች ከገዟቸው በኋላ በፎቶም ይሁን በቪዲዮ ስለሚያስቀምጧቸው የሰዎችን ኮሜንት በደንብ እቃዎችን ከገዟቸው በኋላ ይህን እቃ ኳሊቲው እንዴት ነው የሚለውን ነገር እዛው ላይ ከመግዛታችሁ በፊት ማየት ትችላላችሁ ዝርዝር ውስጥ ማለት ነው። ስለዚህ በትክክል እነዚህ ነገሮች ካያችሁ በኋላ መግዛት ትችላላችሁ ማለት ነው። እቃዎችን ከለራቸውን ኳንቲቲያቸው ምን ያክል ነው የሚሉትን ነገር እዛው ላይ መምረጥ ትችላላችሁ ማለት ነው። ምንም አይነት ስህተት እንዳትፈጥሩ ይህን ነገር ስታደርጉ ማለት ነው። ስለዚህ ፍሪ ሺፒንግ አሁን ይሄ ፍሪ ሺፒንግ ነው። ምንም አይነት ታክስ አያስከፍለኝም። ዋጋውን ብቻ ነው ከፍዬ ማስመጣ የምችለው። አሁን ለምሳሌ ማነጸር አለ። ይሄ ለስልክ የሚሆን ለኮምፒውተር ለእይታ መጠቀም የምትችሉትን ነገር ማዘዝ ትችላላችሁ ማለት ነው። ስለዚህ አድ ቱ ካርት እያላችሁ ማዘዝ ትችላላችሁ ማለት ነው። ስለዚህ በቀላሉ ከገዛችሁ በኋላ ወደ እናንተ በቀላሉ ይደርስላችኋል ማለት ነው። ፍሪ ሺፒንግ አቬሌብል ይላል። ኮንግራትስ አሁን ለምሳሌ ያዘዝኩት ነገር 1 እና 2 3 እቃዎች አሉ። እነሱን አድ ቱ ካርት እያልኳቸው ነው። እነሱን ከጨረሰ በኋላ ፔይ ነው ይለኛል ማለት ጨርስ መክፈል ያለብኝን ነገር እንድከፍል። አሁን ኦርደር ኮንፊርሜሽን ጨርሻለሁ ማለት ነው። ታች እቃዎችን እንደምትመለከቱት ካርዱን ሁሉ የኔን ፔመንት ሜተድ አስቀምጦልኛል ማስተር ካርድ። እናንተ ፔይባል ጉግል ፔይ የሚል ነገር አለ። እኔ በማስተር ካርድ ስለሆነ የምከፍለው ከመክፈሌ በፊት ባላንስ ቼክ ስለሚያደርግ
ኦልሞስት ደን ጀስት የሞመንት ይላል የምትመለከቱ እዛው ላይ መጨመር ትችላላችሁ ቅድም እንዳሳየዋችሁ። እዛ ውጭ ደግሞ ሴቭ ካርድ ዲቴይልስ ለወደፊት ሴቭ ኤንድ ኮንፊርም ካላችሁት አንዴ ካስቀመጣችሁት በኋላ እዛው ላይ ሁልጊዜ ይመጣላችኋል ማለት ነው ባይ ዲፎልት። ስለዚህ እናንተ በትክክል አስገብታችሁ ካርዳችሁ የካርድ ቁጥራችሁን ለሌላ ሰው አሳልፋችሁ እንዳትሰጡ። ምክንያቱም እሱን መረጃ ከሰጣችሁ ማለት አካውንታችሁን የብር የንግድ ባንክ የሚሆን ማንኛውንም አካውንታችሁ ኪሳችሁ ተወሰደ ማለት ነው። ስለዚህ በጥንቃቄ ይህንን ቪዲዮ ዲስክሪፕሽን ላይ አስቀምጠናል። አሁን እንደምትመለከቱት ይህን ሰዓት አሁን ኮምፕሌትድ የሚሉትን ነገሮች 3.49 የሚል ነው። ይህን ዶላር በ3.49 ዶላር ነው የገዛሁት። ከገዛሁት በኋላ ትራኪንግ ኦርደር ይሰጣችኋል ማለት ነው። የት ሀገር ነው የት ደረሰ ማቴሪያሉ ከገዛሁት በኋላ ምን ላይ ከአየር ትኬት የአየር መንገድ ላይ የተላላኪዎች አሉ አይደለ እቃውን ሁሉ ገዝተው ከየት እንደሚያስመጡት በእያንዳንዷ ቀን መከታተል ትችላላችሁ። ትራኪንግ ኦርደር ላይ በመከታተል ማለት ነው። ስለዚህ በቀላሉ ይህንን እያያችሁ የት እንደደረሰ ስታተሱን ማየት ትችላላችሁ ማለት ነው። ስታተሱን ቸክ የምታደርጉበት መንገድ አሳያችኋለሁ ማለት ነው። ትራቭል ፓርስ የሚል ነገር አለ፣ ዩኒቨርሳል ፓርሲንግ። ስለዚህ ያን ትራኪንግ ኦርደር ይሰጣችኋል ማለት ነው። አሊኤክስፕረስ ላይ ያለው ከሰጣችሁ በኋላ ሰርች ስታደርጉት እንደምትመለከቱት ቀየው ከየት ነው፣ ዴስቲኔሽን ኦሪጂኑ ከቻይና ነው፣ ዴስቲኔሽኑ ኢትዮጵያ ነው የሚሉትን ዝርዝር ሀሳቦች በእያንዳንዷ ቀን እና ሰዓት ያመለክትናል ማለት ነው። እኛ ጋር እስከሚደርስ ራሱ በጣም ምንም አይነት ሰው መጠየቅ በማያስፈልግበት መንገድ ማየት እንደምንችል ነው የሚያሳይ። ዩኒቨርሳል ፓርሰል ትራኪንግ የሚላለ ወይም ግሎባል ፓኬጅ ትራኪንግ ስትሉት እንዲሁ ሌሎችም አሉ፣ ግን ይሄን ብትጠቀሙ ችግር የለው በቀላሉ ማግኘት ትችላላችሁ ማለት ነው። ስለዚህ ሰርች እያደርጋችሁ እቃው የት ነው ያለው የት ደረሰ የሚሉትን ነገር ኦልሬዲ እነሱ ያሳያችኋሉ። እንግዲህ ከጨርሻለሁ ማለት ነው። እቃውን ገዝቼ ወደ ፖስታ ቤት ተልኮልኛል ማለት ነው። ፖስታ ቤት ሂጄ በሰጧቸው ትራኪንግ ነምበር ኦርደር ያደረኩበትን ሰጧቸው። እነሱም እንግዲህ አግኝተው እቃውን ሰጥተውኛል ማለት ነው። በትክክል የምፈልገውን እቃ መጥቶልኛል ማለት ነው። ፖስታ ቤት በትክክል ጥሩ አድርገው ያስተናግደው ሰጡኛል ማለት ነው። ያው ትንሽዬ በእቃው የምትከፍሉት ነገር ይኖራቸዋል። 100 ብር ነው የከፈልኩት። አሁን ያመጣኋቸውን እቃዎች ቼክ እያደረኩ ነው። ስለዚህ እነዚህን እቃዎች ደርሶኛል። አሁን አሳያችኋለሁ ማለት ቤት ላይ ከወሰድኳቸው በኋላ ምን እንደሆኑ እንደምትመለከቱት የሰልፍ ስቲክ የቪዲዮ መስራት በቀላል መስራት የምትችሉ ከሆነ ከዛ ደግሞ ባግ አለ። ፖርሳ ነች ይቺ አሪፍ የሆነች የምትወዷት አይነት ናት። ስለዚህ እንደዚህ አይነት ቀለል ባለ አብሬ ተጨማሪ ነው ያዘዝኩት ዝም ብዬ። ይቺ በዋጋቸው በጣም ዲስካውንቱ ሃይ ነው። ምንም አይወጣላቸው አሪፍ ናቸው። ሌላው ደግሞ ምንድነው ይቺ ሰልፍ ስቲኳ በጣም የወደድኳት ነች። ይቺ በሪሞትሊ መስራት የምትችል ከኳሊቲ ጋራ እንዲሁም ደግሞ በጨለማ መብራት ሄደብኝ ብላችሁ ሳትሳቀቁ ሪንግ ላይት እንኳን በቀላሉ ለጅማሬዎች በተለይ ቪዲዮ ለመስራት እንዲሁ ደግሞ በተለያየ ቦታ ተንቀሳቅሳችሁ ለመስራት የሚያግዛችሁ ሰልፍ ስቲክ ነች ይቺ አሪፍ የሆነች። ስለዚህ ይቺን በቀላሉ ገዝታችሁ ብትጠቀሙ ለእናንተ ታተርፉበታላችሁ ብዬ አስባላችሁ። ከዛ ውጭ ደግሞ መሸጥ ከፈለጋችሁ በትዕዛዝ በፌስቡክ አድቨርታይዝ ዋጋ አውጥታችሁ መሸጥ ትችላላችሁ ማለት ነው። ላይት አላት እንዲሁ በጨለማ መብራት የምትችል ማለት ነው። ስለዚህ ለቪዲዮ ለጀማሪ ገና ሆናችሁ ለመቅረጽ ከፈለጋችሁ በሰልፍ ስቲኳ አሪፍ የሆነች አነስተኛ ነች መጠኗ፣ ግን ቢትሆንም አሪፍ ነች ማለት ነው። ስለዚህ እንደምታዩት ይቺ በጣም የምወዳት 1 ቴራባይት ፍለሽ ነች። ሃርድ ዲስክ እንኳን ብንገዛ 2000 3000 እንኳን በቀላሉ አናገኝም ሀገር ውስጥ ላይ። $2 አልፈጀብኝም። ያ ማለት 400 ብር ኦር 500 ብር። ሌላው ደግሞ ይቺ ሰዓት ነች። በጣም ወሳኝ ሪሞት ነች። ይቺ ለሰልፍ ስቲክ ከብሉቱዝ ጋር ስልካችን ጋር አገናኝተን በቀላሉ የምንጠቀምበት ነው። ስለዚህ ይቺ ለጀማሪ የምትሆን ሰልፍ ስቲክ ነች። አሁን ይቺን ሰልፍ ስቲክ ስንጠቀም በቀላሉ ሌላ ቦታ ሆነን በየትኛውም ቦታ ላይ ሰዎች ሳይቀርጹን በራሳችን የሆነ ቦታ ላይ ሴታፑን አመቻችተን መቅረጽ እንችላለን ማለት ነው። እንዲሁ ላይት አላት። በጨለማ ላይ ምንም አይነት
መብራት ሄደብን ምናምን ሪንግ ላይት ሳያስፈልገን በቀላሉ ይችን ላይቷን ቻርጅ በማድረግ ሰልፍ ስቲኳን ማለት ነው በቀላሉ በቀን ይሁን በማታ መጠቀም እንችላለን ማለት ነው። ስለዚህ እንዳቅማችሁ ለጀማሪ የሚሆን እዚህ የተሻሉ በጣም ብዙ ነገሮች አሉ። ግን ቪዲዮ ለመስራት ከፈለጋችሁ ባጭሩ እቺ በጣም በቂ ነች ብዬ ነው የማስበው። ሪሞቷ በቀላሉ ፕረስ አድርጋችሁ ከስልካችሁ ጋር ብሉቱዝ ጋር ኮኔክት አድርጋችሁ በቀላሉ የምትጠቀሙት እና ምንም አይነት ማታስቸግር ነች። ስለዚህ ደግሞ በጣም ስማርት የሆነ ሰዓት ነው። በጣም አሪፍ የምትወዱት ነው። አብራችሁ ከቆያችሁ እስካሁን ላይክ፣ ሰብስክራይብ፣ ሼር በማድረግ ለቀጣይ ጥሩ ቪዲዮዎች እንዲደርሷችሁ ላይክ አድርጉ።